አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች እንዴት ውላችኋል? ያለው አልሐምዱሊላሂ ረቢል ዓለሚን። ሰላም ለእናንተ ይሁን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ረመዳን እንዴት ነበረ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ጾምስ እንዴት ይዛችኋል? አልሐምዱሊላሂ ረቢል ዓለሚን ከኔ ጋር አሪፍ ነው እላችኋለሁ። ውድ ቤተሰቦች ዛሬ ከኔ ጋር ኑና አፍጥር እላችኋለሁ። እንጀራም ጋገር ያለው ሩዝም እዚህ ጋር አምጥቻለሁ ማለት ነው። ዛሬ በጣም ዲክም ብሎኝ እስኪ ክላስ ያምጥቼ ላፈጥር ነው እንግዲህ በጣም አለብኝ ዛሬ ማለት ነው። ላይብም ላይ አልገባሁም። እስኪ ይሄን ቪዲዮ ቀርጭ ብዬ ነው ከኔ ጋር ነው እናፍጥር ተፈጠሩ ብያለሁ። በነገራችን ላይ ቴምር የለም አለ ግን እኔ አልወድም ቴምር ብዙ ጊዜ ጥርሴን ስለሚያመኝ ማለት ነው። እንዳፈጥር ነው እናፍጥር ከኔ ጋር ተፈተሉ ብያለሁ። አህለን ወሰህለን። እዚህ ጋር ይሄው ምስር ወጥ ሰርቻለሁ ማለት ነው። ምስር ክክ በነገራችን ላይ እኔ የማልወደው ምግብ ነው እና ዛሬ የተሰራው ምስር ሰራሁ። እንጀራው ግን ከተጋገረ ስንት ቀኑ መሰላችሁ? 3 ቀኑ ማለት ነው። ሰምታችኋል። የምን እንጀራ ነው ብትሉኝ የፉርኖ ዱቄት እንጀራ። እሺ ሰምታችኋል። የፉርኖ ዱቄት ነው እና ኑ እንብላ ተፈተሉ። ይሄው ምስር ወጤም እያበደ ነው እላችኋለሁ። አያችሁት? ምርጥ ምስር ወጥ ነው። እንብላ ከኔ ጋር ፍጡር ተጠርታችኋል ዛሬ እና እንዴት ነው ከሮመዳን እንዴት ይዟችኋል? ጥግረራ እንዴት ነው? በማዲያም ክሽና እኔ መቼም ዛሬ ማለት ነው ሮመዳን ተገባ በነገራችን ላይ ደህና ነበረ። ስራ አልበዛብኝም ነበር። ዛሬ ግን በጣም በዝቶብኛል። አላህ ይገዘን። ሁላችንንም ሀገራችንንም ሰላም አላህ ያድርግልን። እኛንም ሰላም አላህ ያድርገን። ከዲካም ከስደት በኋላ አላህ የረፍት ኑሮ አላህ ይወፍቀን ሁላችንንም። ወላሂ አዚምን እኔ ሮመዳን በሆነ ሰዓት በጣም ነው ቤተሰቦች የሚናፍቁኝ። ስደት ምርር ብሎ የሚያስጠላኝ ሮመዳን በሆነ ሰዓት ነው። በነገራችን ላይ እናትም አባትም የሆኑ ሰዎች ነበሩ የኔና ሆኖም ግን እናትም አባትም ናቸው ብዬ ባስብም ጥሩ ሰዎች ቢሆኑም ማን እንዴ እናት ማን እንዲህ ሀገር ማን እንዲህ ቤተሰብ። አሁን ሰዎቹ ይመጡ እንግዲያት ይመጣ ምናምን ተሰብስበው ይበላሉ። እኔ ግን እንግዲያ ታዲያ ከእነሱ ጋር አልበላም። እንግዲያ ከሌለ ግን ማዲያሜ ጋር ባባ ጋር እበላለሁ ማለት ነው። አፈጥር ነበር። ዛሬ ግን ብቻዬን ነው የማፈጥረውና እስኪችን ልቀርጥ ብዬ ነው። ላይክ ሼር ሰብስክራይብ እያረጋችሁ እስኪ አበረታቱኝ ውድ የቻናሌ ተከታታዮች። እናንተንም በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። አላህ ይገዛችሁ። ጦማችንን ደግሞ መቅቡል አላህ ያድርግልን። ጦሞ ከተጠቀሙት ወገን ይበለን። በሀገራችን አላህ ያስደሳን። የረፍት ኑሮ አላህ ይወፍቀን። ከሰው ቤት አውጥቶ የራሳችን ቤት በራሳችን ቤት ለፍተን ደክመን ልፋታችንንም ድካማችንንም የምናቅበት የምናርፍበት ደግ ኑሮ አላህ ይወፍቀን ሁላችንንም። ወላሂ ላዚም የሮመዳን ዱአ ይደርሳልና ዱአ እያረጋችሁ የምር ዱአ አርጉ። የሮመዳን ዱአ ይደርሳል አይደርስም አይባልም። ዱአም ሁልጊዜ ይደርሳል ዱአ ብታረጉ። በነገራችን ላይ እኔ ብዙ አሳልፍ ያለው ብዙ አይቻለሁ። በሮመዳን ዱአ አድርጌ ያረኩት የቀረብኝ የለም። አልሐምዱሊላህ ረቢል ዓለሚን እስካሁን ድረስ። አሁንም ደግሞ ለቀጣይ አመት ከውድ ቤተሰቦቻችን ጋር በሰላም ተገናኝተን አብረን የምንጾም አላህ ያድርገን። ያሰብነው ያለምነው ሁሉ ተሳክቶልን ውድ የስደት እህት ወንድሞቼ ብርታቱን ጥናቱን አላህ ይስጣችሁ። በያላችሁበት ሰላማችሁ ትረፍረፍ ይበልልኝ እና ከኔ ጋር ነው እናፍጥር። በነገራችን ላይ አሁን እንደዚህ ቁጭ ብዬ ሳወራ አሁን እነሱ በልተው አፍታ ይጨርሳሉ። ቢጨርሱም በነገራችን ላይ ሌላውን ይተካሉ ማለት ነው። ሌላውን ምግብ ይተካሉ። እንብላ ነው የሚሉት። እኔ ግን እስኪ ቀስ ብዬ ተረጋግቼ እበላለሁ። ቪዲዮ ልቀርጥና ብዬ ነው። የለፋንበትን የደከምንበትን ደግሞ መጠቀሚያችን አላህ ያድርግልን። በያለንበት ሰላማችን በዝቶ ይሄንንም ደግሞ የጀመርነውን ስራ ደግሞ ኢንሻአላህ የምንጠቀምበት አላህ ያድርገን እና ተፈጠሩ እንብላ እላችኋለሁኝ። ላይክ ሼር ሰብስክራይብ እያረጋችሁ እስኪ አበረታቱኝ ውዴ ፋሚሊዎች ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ከኔ ጋር ፍጡር እንዲተጠራችሁ እንዲተጋበዛችሁ ካች በሉ ማለት ነው። እርግጠኛ ነኝ የምግቡ ነገር እንደ
እንደወደዳችሁም ተስፋ አለኝ። ተፈደሉ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።